የዛሬ ቪዲዮ ፎከስ የሚያደርገው ፋውንዴሽን እና ፕራይመር ላይ ነው። ፋውንዴሽኑ እንዴት እንደሚቀባ፣ በምን እንደሚቀባ፣ ለምን እንደሚቀባ እዚህ ቪዲዮ ላይ ነግራችኋለሁ። መጀመሪያ ሜካፓችንን ሳንጀምር በፊት ኦልዌይስ የግድ ሞይስቸራይዝ ማድረግ አለብን። ስኪናችን ሞይስቸራይዝ ካልተደረገ ሊትራሊ ሜካፓችን አይቆይም፣ ይበለሻሻል፣ ብለንድ በደንብ አያረግም። ስለዚህ ሜክ ሹር ዩ ሞይስቸራይዝ ፈርስት እና ሞይስቸራይዘራችሁን አርጋችሁ ደግሞ ጊቭ ኢት አት ሊስት ላይክ 2-3 ሚኒትስ በደንብ ፉሊ አብዞርብ እንዲያደርግ። the next step is a primer እንደ ስሙ እንደሚገልጸው is to prepare something, right? so ዛሬ የምጠቀመው እኔ ሁልጊዜ የምጠቀመው even ማለቁን እዩት። this is the Danessa Myricks Yummy Glow Serum Hydrating Primer. okay እኔ አንዳንዴ ማት ፋውንዴሽን ስትጠቀም በጣም ኦቨርሊ ማት እንዳይሆንብኝ ሃይድሬቲንግ የሆነ ፕራይመር እጠቀማለሁ። ሃይድሬቲንግ ደግሞ ሞር ላይክ ሞይስቸር ሪቴን እንዲያደርግ ሞይስቸር እንዲሰጠው ነው የሚያደርገው። so here it is. ልክ ፕራይመራችሁን ታረጋችሁ በኋላ ደግሞ you want your primer በደንብ በስኪናችሁ ላይ ዋርም አፕ አድርጎ አብዞርብ እስከሚያደርግ ጠብቁትኝ። ኔክስት ስቴፕ ፋውንዴሽን ነው የምታደርጉት። ፋውንዴሽን ደግሞ ስኪናችሁ አንኢቨን ሆነ ፊታችሁ አንድ ወጥ የሆነ ከለር እንዲኖረው ነው የሚጠቅመው ፋውንዴሽን። ኦኬ ሶ ፋውንዴሽን እንዴት አፕላይ ይደረጋል ብትሉ ፋውንዴሽን በስፖንጅ አፕላይ ማድረግ ትችላላችሁ። ፋውንዴሽን በብራሽም አፕላይ ማድረግ ትችላላችሁ። ስፖንጅ የምትጠቀሙት ሆነ obviously any sponge ፋውንዴሽናችሁን ይመጣል። ስለዚህ ፋውንዴሽናችሁን ካና ዌስት እያረጋችሁ ነው፣ ግን it gives you kind of like a flawless blend. okay ግን ስፖንጅ የምትጠቀሙት ሆነ ሜካፕ ስፖንጅ የምትጠቀሙት ሆነ መጀመሪያ ሜካፕ ስፖንጁን በደረቁ አይደለም ታረጥቡታላችሁ። ከዛ በኋላ ኮምፕሊትሊ ታወል ተወስዱና ድርቅ ታረጉ። ምንድነው ምጥጥ ውሃውን በደንብ ምጥጥ እስከሚያረግ ታረጋችሁ በኋላ ነው ስፖንጅ ተሆነ። ደረቅ ተሆነ በደንብ ብለንድ አያረግላችሁም። ስለዚህ ሜክ ሹር ኢትስ a damp sponge. okay እኔ I like foundation brushes because it's so much easier to apply, B to clean. okay with foundation brush ግን አንድ ነገር ልንገራችሁ it always have to be clean ምክንያቱም ይሄ ብርስሉ ማለት ነው ንጹህ ካልሆነ እና የደጋገማችሁ ሜካፓችሁን ስትቀቡ ምንድነው የሚያደርገው? ብራሹ ይጠባበቃል። so next time ፋውንዴሽኑን እላያችሁ ላይ ስታረጉ ምንድነው የሚያደርገው? ስትሪክ ያወጣል ወይም ፋውንዴሽኑን በደንብ ብለንድ አያደርጉም። so make sure your brush is clean at least like 2-3 የተጠቀማችሁበት በኋላ wash it out. I've seen people that use their brush for a long time ሳጥቡት። አንደኛ it's very unhygienic. what are we doing? okay we want to also take care of our skin. it's not about just looking good for that moment. ፋውንዴሽን ስታረጉ የግድ ብዙ መሆን የለበትም። ስኪን ናቹ ላይ ብዙ አይነት ነጠብጣብ ዲስከለሬሽን ምናምን ተሌለ keeping it natural to the best of your ability makes your makeup look better. ሜካፓችሁ አምሮ እንዲታይ ተፈለጋችሁ ፋውንዴሽናችሁን ኤክሰሲቭሊ አብዝታችሁ አትጠቀሙ። the whole point is ስኪናችሁን ኢቭን ለማድረግ አንድ አይነት ከለር ለማድረግ ነው አይደለ? በትንሽ ፋውንዴሽን ማድረግ ተቻላችሁ there should be no reason 40 ፓውንድ ፋውንዴሽን ላያችሁ ላይ የምታረጉት ትንሽ ማድረግ is so much better. okay ይሄ by the way በጣም እንትን ነው full coverage foundation ነው። this is the Han Van Gogh the new foundation. okay so I'm going to drag this እና distribute አረጋዋለሁ መጀመሪያ። ከዛ በኋላ I don't know if you can see it but let me see if I can zoom in. okay can you see? so ማረገው ሞሽን እዩት እንደዚህ። ይሄ መጎተት ምናምን አይደለም literally ያው ፊታችሁን መደብደብ በሉት። okay ፋውንዴሽን ስታረጉ don't forget your ear አንገታችሁ ስር፣ ምክንያቱም ዲስከኔክት ያረገ ከለር ደስ አይልም። ፋውንዴሽናችሁ ግንባራችሁ ላይ ባይበዛ በጣም በጣም ጥሩ ነው። ኦኬ እሱ ነው በጣም ፌክ ነገር የሚያስመስለው። ስለዚህ ይሄንን የተቀባችሁበትን ማለት ነው ላዩ ላይ obviously ፕሮዳክት ይኖራል አይደለ? እሱን ወስዳችሁ እንደዚህ አርጋችሁ በደንብ መቀባት ነው ግንባራችሁ ላይ። see ምን እንደሚመስል። also ሌላ ነገር የምነግራችሁ ነገር እዚህ አካባቢ ማለት ነው ኮንሲለር የሚደረግበት ኤሪያ
ፋውንዴሽን ባታረጉ it's fine, okay? ትንሽም ቢነካው it's good, ግን try not to concentrate ብዙ ፋውንዴሽን እዚህ ጋር ላለመቀባት መክሩ። ለመሰላችሁ በኋላ ሄዳችሁ ኮንሲለሩን ስታረጉበትኝ እዚህ ጋር ያለው ቆዳ ኦልሬዲ ስስ ስለሆነ ብዙ ፕሮዳክት ሲኖረው ምንድነው የሚያደርገው? ይሄ የሚሰነጠቀው መስመር ይወጣል። ስለዚህ the least amount of product አይናችሁ ስር ቢኖር it's very advisable። ስለዚህ ብዙ አይናችሁ ስር አታርጉ። ፋውንዴሽናችሁን አንዴ ታረጋችሁ በኋላ በጣም ሲምለስሊ ብለንድ እንዲያረግ ተፈለጋችሁ ምን ማድረግ እንደምትችሉ ታውቃላችሁ? ሃይድሬቲንግ ሚስት this is by Rare Beauty። ይሄንን ፕሮዳክት ብዙ አይደለም የምታረጉት፣ ኦኬ? just ኦኬ ትንሽ ዳምፕ ልታረጉት ፊታችሁን ማለት ነው። ምክንያቱም አንዳንድ ፕሮዳክቶች አንዴ ፕሌስ ታረጓቸው ድርቅ የሚሉት ነገር አለ ብለንድ ልታረጋቸው ስትሉ ማለት ነው። ይሄኛው hydrate ስለሚያደርግ it basically reactivate the product, so እንደ አዲስ ይሆናል ማለት ነው። so blend በደንብ እንድታረጉ። okay, here it is። በደንብ ፊቴን blend አድርጌዋለሁ። this is what it looks like. the next step is a concealer. so ይሄንን ፕራክቲስ አድርጉ። ፓርት 2 የኮንሲለር እና የብሮንዘር ቪዲዮስ ከምሰራላችሁ። I hope this was helpful. Thank you for watching. I'll catch you on my next video. Till then, be good, do good, darlings. Bye.